እኔ ሁሌ ከሚያናደኝ አንዱ ነገር የትምህርት ሲስተሙ ሴንትራላይዝ በሆነ ስርዓት መመራቱ። ከዚህ ሁሉ በላይ ግን አንድ ሰው ህይወቱን ሙሉ ሊጠቀምበት የሚችልበትን እስኪ ሊያስተምረው አለመቻላቸው። በአሁኑ ሰዓት ብዙ ድርጅቶች ከስሞል ኢንተርፕራይዝ እስከ ላርጅ ኢንተርፕራይዝ ድረስ ብታዩ ሰራተኛ አጣን እያሉ፣ በዚህ ሳይድ ደግሞ ስራ የለም የሚሉ በጣም ብዙ ሰዎች አሉ። ስለዚህ የሆነ ቦታ ላይ ኤጁኬሽን ሲስተሙ ተበጥሷል ማለት ነው። ዛሬ ትምህርት ቤት የማያስተምሩትን ግን በህይወታችን ውስጥ በጣም ውድና ጠቃሚ የሆኑ ነገሮችን ማንም ሰው በዚህ ኮምፒቲቲቭ ዓለም በሆነ ውስጥ ሰርቫይቭ ለማድረግ ማወቅ ያለበትን 6 ወሳኝ ነገሮች የምነግራችሁ ይሆናል። እነዚህ ነገሮች ካልተረዳችሁ ካልተማራችሁ መቼ አይሳካላችሁ። ለዚህ ቤተሰብ አዲስ ከሆናችሁ እኔ ቃላው ወንድሰን እባላለሁ። ይህንን ቻናል ሰፖርት በማድረግ ጀምሩ። እስኪ ራሳችሁን ጠይቁት። ባለፉት 10 ወይም 20 ዓመታት ውስጥ በክፍል ውስጥ ከተማራችኋቸው ነገሮች ዛሬ ህይወታችሁን፣ ፋይናንሳችሁን ወይም ደስታችሁን በቀጥታ የለወጠው የቱ ነው? ካልኩለስ፣ ኬሚካል ፎርሙላ ወይስ ስለ ጥንታዊ ነገስታት የተወለዱበት ቀናት? ከ6ኛው እንጀምራለን። ከ6 ወደ 1 እንመጣለን። የመጀመሪያውን ነገር መመልከታችሁ እርግጠኛ ነው፣ ምክንያቱም ወሳኝ። 6ኛው ነገር ስለ ትምህርት ቤት ሴንትራላይዝድ ወይም ማዕከላዊ የሆነ ስርዓት መረዳት መቻል አለባችሁ። በዛሬው ፈጣን ዓለም ላይ የትምህርት ስርዓት የወደቀበት ትልቁ ምክንያት እንደኔ እምነት ሴንትራላይዝድ የሆነ ስርዓት ስለሚከተሉ። ትምህርት ቤት ለምን እንደተፈጠረ ብዙዎቻችሁ የማታውቁት ነገር ሊኖር ይችላል። ዘመናዊ የትምህርት ስርዓት የተነደፈው በኢንዱስትሪው አብዮት ወቅት ነው። ፋብሪካዎች ውስጥ ታዛዥ የነበሩ ሰዎችን ለመፍጠር ሰዓት በሰዓት የሚሰሩ መመሪያ የሚከተሉ ሰራተኞችን ለማፍራት ነው። ያ ስርዓት ጥሩ አንባቢዎችን፣ ጥሩ ስሌት ሰሪዎችን እና መመሪያ ተከታዮችን ማፍራት ላይ በጣም ጥሩ ነበረ፣ ጥሩ ነው። ነገር ግን ያ ስርዓት ስለ ገንዘብ አስተዳደር፣ ስለ ድርድር፣ ስለ ራስ ማስተዋወቅ ወይም ስለ አጋጣሚ መለየት ፈጽሞ አላስተማረም። ለምን? ምክንያቱም እነዚህ ችሎታዎች ሰዎች ታዛዥ ሰራተኛ ሳይሆኑ ነፃ አስተዋይ ያደርጋሉ። ይህ ማለት ግን ትምህርት ቤት መጥፎ ነው ማለት አይደለም። ንባብ፣ ሂሳብ፣ ሳይንስ አስፈላጊ ነገር ናቸው። ችግሩ ያለው ግን ትምህርት ቤት የሚያስተምረን ነገር ላይ ሳይሆን የማያስተምረን ነገር ላይ ነው። እናም ያ ክፍተት፣ ትምህርት ቤት ውስጥ ያለው ክፍተት በህይወት ውስጥ ትልቁን የሀብት ልዩነት የሚፈጠርበት ቦታ ሆኗል። ባለፉት ዓመታት ዓለም ላይ ብዙ ሴክተሮች ከሴንትራላይዝ ወይም ማዕከላዊ ከሆነ ስርዓት ወደ ዲሴንትራላይዜሽን ወይም ኢማዕከላዊ ስርዓት ተቀይረዋል። ለምሳሌ የጥንት የባንክ ስርዓቶችን እጅግ ማዕከላዊና ሴንትራላይዝ ነበሩ። ገንዘብ ለማግኘት፣ ሂሳብን ለማየት ግዴታ ወደ ባንክ ፊዚካሊ ሄደን ሰዓታትን መጠበቅ ነበረብን። በጣም አሰልቺ እና ምንም ፈጠራ የሌለበት ነበር፣ አድካሚ ነበር። ከዚያም እንደ ኢለን መስክ አይነት ሰዎች መጡና ፔፓልን ፈጠሩ። ያንን የቆየ ስርዓት ቀየረው። እንዲሁም የትራንስፖርት ሴክተሩ ላይ ስርዓቱ ላይ መሄድ ትችላላችሁ። የታክሲ አስተዳደር በኮር ማዕከላዊ ቁጥጥር ስር ቆይቶ ነበረ። እንደ ኡበር አይነት ስርዓቶች መጥተው ያንን ማዕከላዊ ግድግዳ አፈረሰው። በፋይናንሻል ሴክተሩም እንደ ክሪፕቶ ከረንሲ፣ ብሎክቼን ቴክኖሎጂዎችን አይነት መጥተው ዲሴንትራላይዝድ የሆነ ስርዓትን ዘርግተዋል። አሁንም የተዘረጋ ነው። ግን ከዚህ ሁሉ በላይ ግን የከፋው ማዕከላዊ ተቋም የቱ ነው? የትምህርት ስርዓቱ ነው። የትምህርት ስርዓቱ ከመንግስትና ከፖሊሲ አውጪዎች ጋር በቅርብ የተሳሰረ ነው። ሴንትራላይዝድ የሆነ ነው። ከላይ ጀምሮ ምን መማር እንዳለብን፣ እንዴት ማሰብ እንዳለብን እና ምን አይነት ፈተና መውሰድ እንዳለብን በጥብቅ ቁጥጥር ይመራል። እና ውጤቱ ምን ሆነ? ውድቀት። አስተማሪዎቹ ይህንን ራሱን ስርዓት በደንብ ያውቁታል። ምን ያህል ጠባብ እንደሆነ ያውቃሉ። ግን ምንም ማድረግ አይችሉም። ሴንትራላይዝድ የሆነ ስርዓት ፈጠራን ይገድላል። አሁን ትልቁ ጥያቄ ይህ ሴንትራላይዝድ ወይም ማዕከላዊ የሆነ ስርዓት እንዴት ዲሴንትራላይዝድ እናደርገው? እዚህ ጋር አሮጌ ስርዓቱን ትተን እንዴት ዲሴንትራላይዝድ በሆነ መንገድ ራሳችንን መገንባት እንደምንችል። ባለፉት 10 እና 20 ዓመታት ውስጥ የኢንተርኔት መፈጠር ትልቁ ስርዓቱን ዲሴንትራላይዝ ለማድረግ በጣም ትልቅ ኦፖርቹኒቲ ይዞ መጥቷል። ዛሬ መምህር ለመሆን ግዴታ ዩኒቨርሲቲ ፎርማል ዲግሪ ማሳየት የለበትም። እውነተኛ ዓለም ላይ ልምድ ያለው በሚሊዮን የሚቆጠር ብር ንግድ የገነባ ወይም የራሱን ስኬት ያመጣ ሰው ዛሬ ዩቲዩብ ላይ ቪዲዮ በመልቀቅ ኢቡኮችን በመጻፍ ወይም ኦንላይን ፕሮግራሞችን በመሸጥ እውቀቱን ለዓለም ማካፈል ይችላል። ይህ እጅግ አስደናቂ ለውጥ ነው። ከዩኒቨርሲቲ ኦዲቶሪየም ውስጥ ተቀምጠው መጽሐፍን የሚጽፉ ብቻ፣ የራሳቸውን አስተምሮት ከሚያራምዱ ብቻ፣ እውነተኛውን ዓለም ፈጽሞ ካላየ ፕሮፌሰር ይልቅ በእጁ ስራ ሰርቶ ተፈትኖ ወጥቆ ካለፈ ሰው መማር በ100 እጥፍ ይበልጣል። ግን ችግሩ ምን መሰላችሁ? የዚህ ዲሴንትራላይዜሽን ስርዓት በጣም
መጥፎ ጎን አለው፣ ጥቁር ጎን አለው። እሱ ምንድነው? ማዕከላዊ ቁጥጥር ስለሌለው ማንኛውም ሰው የራሱን ኮርስ ወይም የተሳሳተ መረጃ የያዘ ቪዲዮ ለህዝብ ማሰራጨት ይችላል። አስፈሪው ነገር ይሄ ነው። አምስተኛው ነገር ትምህርት ቤት የማያስተምሩ ግን እጅግ ለህይወታችን ወሳኝ የሆነው ነገር ሴልስ፣ ፐርሱዌዥን፣ አርቲኩሌሽን፣ ኮሚኒኬሽን ናቸው። እኔ ንግድ ውስጥ የለውም ስለዚህ ሽያጭ አያስፈልገኝም ካልክ ተበልተሃል፣ ተሸውዳል፣ ተሳስተሃል። የስራ ቃለ መጠይቅ ላይ ስትቀርብ ራስህን እየሸጥክ ነው። የደሞዝ ጭማሪ ስትጠይቅ ሐሳብን እየሸጥክ ነው። ለጓደኛ የት እንደምትበሉ ሐሳብ ስታቀርብ፣ ለልጅ የቤት ስራ እንዲሰራ ስታሳምን፣ ሁሉም ሽያጭ። ሽያጭ ማለት ሌላ ሰው የተለየ አመለካከት እንዲይዝ ወይም እርምጃ እንዲወስድ ማድረግ ማለት ብቻ በቃ። ትምህርት ቤት ግን ይህንን ፈጽሞ አላስተማረም። ይልቁንም ብዙ ማህበረሰቦች መሸጥ የሚለውን ቃል ከማጭበርበር ጋር አያይዘውታል። ያለፉት ዓመታት ላይ የምናየው ነገር ስለነበረ ነው። ነገር ግን እውነተኛ ሽያጭ ማጭበርበር ሳይሆን ችግር መፍታት ነው። ጥሩ ሻጭ ምርቱን አይሸጥም፣ የችግሩን መፍትሄ ይሸጣል። ዛሬ በዲጂታል ኢኮኖሚ ውስጥ ይህ ችሎታ በጣም አስፈላጊ ነው፣ ከመቼውም ጊዜ በላይ አስፈላጊ። ኮንቴንት ክሬተርስ ተከታዮቻቸውን የሚስቡት በምርት ጥራት ብቻ አይደለም፣ ታሪክን በመናገር ነው፣ ስሜትን በማገናኘት ነው። አንድ ትንሽ የቴሌግራም ቻናል ወይም የሆነ የዩቲዩብ ገጽ ያለው ሰው ማሳመን ከቻለ ከትልቅ ኩባንያ በላይ ተጽዕኖ ሊፈጠር ይችላል። ይሄ ሲሆን አይተናል ከዚህ በፊት። አራተኛው ነገር ትምህርት ቤት የማያስተምሩን ግን እጅግ ወሳኝ የሆነው ነገር ቢሄቪየራል ሳይኮሎጂ ነው። በህይወት ሰዎች ለምን ድሆች ሆኖች እንደሚቀሩ ስንመረምር ዋናው ምክንያት የባህሪ ሳይኮሎጂ ድክመት ነው። ትምህርት ቤት ሎጂክን ወይም ቀመሮችን አስተማረን እንጂ አእምሯችን በስሜት እንዴት እንደሚነዳ አላስተማረን። የድንጋይ ዘመን አእምሯችንን አሁንም ድረስ በፈራ ቁጥር ከእድል እንዲሸሽ፣ የአጭር ጊዜ ደስታ ወይም ኢንስተንት ግራቲፊኬሽን እንዲያሳድድ ያስገድደዋል። ሀብታም መሆን የሚፈልግ ሰው መጀመሪያ የራሱን አእምሮ ስነልቦና መቆጣጠር መቻል አለበት። እንዲሁም ሌላ ነገር የምነግራችሁ የሰውን ዴስፕሬሽን ሌቭል መረዳት ከቻላችሁ ምንም ነገር መሸጥ ትችላላችሁ። ሶስተኛው ነገር ብዙዎቻችሁ ትጠብቁታላችሁ ብዬ የማስበው ፕሮምፕት ኢንጂነሪንግ ነው። ፕሮምፕት ኢንጂነሪንግ ማወቅ ምንም መደራደሪያ የሌለው የዚህ ዘመን ወሳኝ ስኪል ነው። ትምህርት ቤት አትማሩት፣ አትሊስት አትማሩትም። በአሁኑ ሰዓት ዛሬ ባለንበት ዲጂታል ዘመን ትምህርት ቤቶች አሁንም የ50 ዓመት አሮጌ ስርዓት ሲያስተምሩ፣ ዓለም ግን በተለያዩ ቴክኖሎጂዎች አርቲፊሻል ኢንተለጀንስ እጅ እየተቀየረ ነው። ልዩነቱ ዲግሪ ባለውና በሌለው መካከል አይደለም። ልዩነቱ ኤአይን ማን መጠቀም እንደሚችል እና በማን እንደሚተካ ላይ ነው። ከ100 ዓመታት በፊት ማንበብ እና መጻፍ የማይችል ሰው ከኢኮኖሚው እድገት ወደኋላ እንደቀረ ይታሰብ ነበር። ዛሬ ተመሳሳይ ነገር የተከሰተ ነው፣ ግን በተለየ መልኩ ነው። ዛሬ አዲሱ ማንበብና መጻፍ ማለት ከሰው ሰራሽ አስተውሎት ጋር በብቃት መስራት መቻል ነው። ፕሮምፕት ኢንጂነሪንግ ማለት በአጭሩ ኤአይን እንዴት እንደምታዙት መማር ነው። የተለያየ ሞዴል፣ የተለያየ መንገድ አላቸው። እንደ ማንኛውም ሰው ልጠቀመው ካላችሁ የሆነ አቨሬጅ የሆነ ሪዛልት ከዛም በታች ይሰጣቸዋል። ግን አድቫንስድ የሆነ ነገር ከፈለጋችሁ ግን ግዴታ ፕሮምፕት ኢንጂነሪንግን ማወቅ መቻል አለባችሁ። ብዙ ሰዎች ኤአይን እንደ አስማት ይመለከቱታል። ጥያቄ ይጠይቁታል፣ መልሱን ካልወደዱት በቃ አይሰራም ብለው ይተውታል። ነገር ግን ማለት ነው ፕሮምፕት ኢንጂነሪንግ ማለት ኤአይን በግልጽ በዝርዝር እና በደረጃ የተዋቀረ መመሪያ የመስጠት ችሎታ ነው። ይሄ ራሱ እንደ አንድ የስራ ችሎታ ይፈልጋል። ፕሮምፕት ኢንጂነሪንግ የተማሩ ሰዎች ተከፍሏቸው ይሰራል። ሁለተኛው ነገር ትምህርት ቤት የማያስተምሩ ግን ወሳኝ ነገር ፋይናንሻል ሊትሬሲ። ስለ ገንዘብ ትምህርት ቤት ያስተማረ ነገር ቢኖር ጥሩ ውጤት አምጣ፣ ጥሩ ሰራተኛ ሁን፣ ገንዘብን ባንክ አስቀምጥ፣ ከዛ ቆጥብ የሚለው ነው። ግን ይህ በጣም ትልቅ ውሸት ነው። መቆጠብ ሚሊዮነር ቢያደርግ ኖሮማ ስንት ሰው ሚሊዮነር ሆኖ ነበር። በምንም ታምር ይሄ ምክር ቶፕ 1% ሳይደርሳችሁ። ሀብታሞች ገንዘብ አይሰሩ፣ ንብረት ወይም አሴት ይገነባሉ። ንብረት ገንዘብን ወደ ኪስ ያስገባላል፣ ዕዳ ወይም ላቢሊቲ ገንዘብ ከኪስ ያስወጣላል። የግብር ስርዓቱን፣ የኢንቨስትመንት መሪዎችን፣ ገንዘብ እንዴት ማባዛት እንደሚቻል ካልተማርክ አሁንም በድሮ ስርዓቱ በደሞዝ ወጥመድ ውስጥ ለዘላለም ትኖራለህ። ለ12 ዓመታት በላይ ትምህርት ቤት ቆይተናል፣ አሳልፈናል። ስለ ወለድ ተመን፣ ስለ ብድር፣ ስለ ኢንቨስትመንት፣ ስለ ግብር እንዴት እንደሚሰራ ትንሽ እንኳን ሳይነገረን ጨርሳለን። ይልቁንም ስለ ትሪጎኖሜትሪ ብዙ ጊዜ እናጠፋለን።
ነገር ግን አብዛኞቻችን ትሪጎኖሜትሪ ትምህርት ከጨረስን በኋላ ፈጽሞ አንጠቀምበትም፣ አናስታውሰውም። የገንዘብ እውቀት ማለት ግን ስሌት ብቻ አይደለም፣ አስተሳሰብ ነው። ለምሳሌ ንብረትና ዕዳ የሚለውን ልዩነት እንውሰድ። ብዙ ሰዎች መኪና ይገዛሉ፣ መኪና ገዝተው ንብረት ገዛው ይላሉ። ግን መኪና በየወሩ ገንዘብ ከኪስ የሚያስወጣ ነገር ነው። ነዳጅ፣ ጥገና፣ ኢንሹራንስ፣ ያ ሁሉ ዕዳ ነው እንጂ ንብረት አይደለም። እውነተኛ ንብረት ማለት ገንዘብ ወደ ኪስ የሚያስገባልን ነገር ነው። አሁን የመጀመሪያው ላይ ደርሰናል። የመጀመሪያውና የመጨረሻው ነገር ይሄ ወሳኝ ነው። ትምህርት ቤት እንዴት እንደምንማር አያስተምሩን። ጋይስ ይሄ በጣም እኮ ነው የሚገርመው ነገር፣ የሚያስቀው ያስተምሩናል፣ ግን እንዴት እንደምንማር ግን አያስተምሩን። መማርን መማር ዓለም በየቀኑ ስትለወጥ አዳዲስ ነገሮችን መቅሰምና አሮጌውን ከዚህ በፊት የተማርናቸውን ነገሮች አንለርን ማድረግ አለብን ወይም መጣል መቻል አለብን። ሁለት ሰዎች ቢኖሩ አንድ አይነት ነገር ቢሰጣቸው አንድ አይነት ነገር ቢማሩ አንደኛው 2 ዓመት ሊወስድበት ይችላል፣ ሌላኛው ደግሞ 6 ወር ሊወስድበት ይችላል። አንድ ነገር በፍጥነት ተምራችሁ በፍጥነት ኤክስኪዩት ለማድረግ እንዴት መማር እንዳለባችሁ ማወቅ መቻል አለባችሁ። ይህንን ደግሞ ትምህርት ቤት አያስተምሩም። እንዴት መማር እንዳለብን መማር አለባችሁ። ስለዚህ የትምህርት ስርዓቱ ውድቀት ማለት መጨረሻ ማለት አይደለም። ከዚህ ማዕከላዊ የሆነ ስርዓት ወይም ሴንትራላይዝድ ከሆነ ስርዓት አሮጌውን ስርዓት ትተን ወጥተን ራስን በራስ የማስተማር ወይም ሰልፍ ኤጁኬሽን ጉዞን መጀመር መቻል አለብን። ይህንን ደግሞ ለማድረግ ሁሉ ነገር እጃችን ላይ ነው። በዚህ ዘመን ሁሉም ሰው ጂኒየስ ነው። ነገር ግን አሳን ዛፍ ላይ እንዲወጣ ከፈረድክበት መላ ህይወቱ ሞኝ እንደሆነ እያሰበ ይኖራል ይባላል። እንግዲህ የዛሬው ሀሳብ ጠቃሚ መስሎ ከታያችሁ ይህንን ቤተሰብ መቀላቀላችሁን አትርሱ። ይህንን ቻናል ሰፖርት አድርጉ። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ድረስ ምን አይነት ሀሳብ ፕሬዘንት እንዳደረግላችሁ እንደምትፈልጉ ኮሜንት ያሳውቁኝ። ቀጣይ ቪዲዮ እስከምንገናኝ ድረስ ቻው።